ቆንጆ ሆኜ እገላይቶኝ እገሊትን ቀድሚያት ምናምን የለም እንደ ብዙ ሌላ ሴት። ውበቷን እያየች ውበቷን ታሳምረዋለች። በቅባቶች በኩላኩል ቁላቁል ይላልኔ ፍዝዝ ነቃ ብሎ አይኑን ተክሎ እኔ ራሴ አበባ ሳይ እንደምደሰተው ይመስላል። ራሷን ስታይ በማማሯ ስትደሰት እዚህ ውስጥ እሷ ራሷ ስም ያላት ሴትዮ የለችም። ቀጥሎ ልብሷን ስትለብስ ቁም መስታወቷን እያየች ቅድም የኳለቻትን ውቢት በልብስ የምታስተካክላትን ቁመና ለማስዋብ እንጂ እገሌ እገሊት ያዩኛል የለም። ናርሲሳ እንዲህ ተውባ ከወጣች በኋላ ግን ያው ኖርማል የትኩሳት ዘመን ውቢት ልትሆንና ወንዱን ልታብረከርከው ልታተራምሰው ትችላለች። ዳልሽማ ሲተራመስ ሲቆጣ ኢንሻአላህ። አንድም ራሷን ስታስውብ እንደ ናርሲሳ፣ ቤቷን ስታስውብ ደግሞ እንደ መስቀል ወፍ ጎጆ እያንዳንዷ ሳር በስንት ጥንቃቄ ትመረጥ ይሆን? አንድ ቀን አንድ ውበታም የአበባ መያዣ ዋንጫ ይዛ ትመጣለች። በንጋታው ወይም በወሩ ሮዝ ከለር ያለው የራስጌ መብራት ገዝታ ትመጣለች። በሌላ ቀን የጃንሆይ ኃይለ ሥላሴን ፎቶ አምጥታ አልጋዋ አጠገብ ትለጥፈዋለች። የዓመታት ጓደኛዋ የሰጠቻት የነሐስ የፍቅረኞች ቅርጽ ቦብ ማርሌ ድሬድ አብቅሎ ከጎነጎነ የይሁዳ አንበሳ ጋር ጀርባ ለጀርባ ተደጋግፈው፣ አንድ ቀን ደግሞ ከሽሮ ሜዳ የገዛችው ነጭ የመስኮት የራስታ መጋረጃ ሳምንታት ቆይቼ ከአልጋ ልብሷ ጋር ለዓይን አስደሳች አንድ አይነትነትን የተገለጸልኝ። ቢቻለኝማ በተቻለኝና ስንት ሰው ስንት ሰዓት ስንት ሁኔታ በሆንኩልሽ ፍቅሬን ለመንገር አይቻልም እንጂ። አንድም ከመስታወትሽ ጋር እየተያያችሁ ስትዋደዱ ናርሲሳ ሆይ ምን ነው በተአምር መስታወቱን በሆንኩና በዓይንሽ ባየሁሽ፣ አንድም ፈጣሪያችንን ሆኜ ባይሽ፣ እቺ ገላይቱም የፈጠርኳት ሔዋን ነሽ። ያቺ የመስታወቲቱም ሰው ሰለጠነ ናርሲስ ራሱን ለማየት ኩሬ ፍለጋ ቀረለት። ልትኖርለት ተፈጠረችና ናርሲሳ ሆነችና ቁም ሳጥኗን ከፍታ መስታወቱ ውስጥ ራሷን አየች። አፈጣጠሯን ወደደች። ገና 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 ናቸው መስታወቶች ናርሲሳዎች። የነገው ቢት ይበላትና አሜን። ናርሲሳዬዋ እስቲ ዛሬስ በስማም ብዬ ባህል ላክብርና በጥቅስ ልጀምርልሽ። ሌላው እንደሚያይህ በቦክስ ብዛት በተንሸዋረረ አይኑ እያየ የጻፈው የመንግሥቱ ገዳሙ የሳይኮሎጂ መጽሐፍ ርዕስ አንቺን በእኔ ዓይንና ነፍስ ላሳይሽና ናርሲሳ የምላት ውቢት ሁለታችንም በጤና ተኝተን አድረን መንጋቱን ቅፍ ሳም አርጋ ካበሰረችኝ በኋላ እሷ ጠዋት በጭራሽ አይበርዳትምና ዋና ምትሄድ ይመስል ጡት መያዣና ሙታንታ ብቻ ለብሳ አንዳንዴ ጂምናስቲክ ትሠራለች፣ አንዳንዴ ሶፋው ላይ ተጋድማ ታነባለች። እንጃና ወዘተ እና የመሳሰሉት። የሆነ ሆኖ የዞረ ዞሮ ቁም ሳጥኗን ከፍታ የቁም መስታወቷን ታያለች እንደ ቆመች። አይማማሯ! ለማማር ሴት ሆኖ መፈጠር ያሻል። እንደሷ ለማማር ደግሞ የሴት ሴት ሆኖ መፈጠር። እሷ ግን እያየች ሳያት እሷን ራሷን ከነ ስሟ ከነ መታወቂያዋ አይደለም እያየች ያለችው፣ ራሷን ሳይሆን መስታወት ውስጥ እያየቻት ያለችውን ልጅ ነው እምታየው። ትናንት በዚህ ሰዓት ይህ ሂደት ተሂዷል፣ ግን አልፏል። ናርሲሳዬን እያየቻት እንግዲህ ሼክስፒር ጦር ነቅነቅ እንደሚለው እዝጌርየው አስውቦ ፈጽሞ የሠራትን አበባ ይበልጥ ለማሳመር ቀለም እንደ መቀባት ይመስላል።
በመጀመሪያው እይታ ቆይቶ በሌላ እይታዎች ስትታይ እቺ ናርሲሳ እውነትም እሷነቷን አበባነቷን ስትቀባባትና ስታኳኩላት በእጥፍ የደመቀች ውቢት ትሆናለች። ከዚህም ጋር ደግሞ ገና ከእንቅልፍ እንደተነሳችም ካሁኗ የመጨረሻ ውበት እኩል ታምራለች። ይሄ የፍቅር ተአምራት ነው። የብቻሽ እኔ ራሴ እቴዊ እማ ድቡልቡሌዋ በኤዲፐስ ቅኝት ልንገርሽና አንቺን እንደምታያት ሳይሆን እኔ አንቺን እንደማያት ከቤተሰብሽ ውስጥ ምናልባት ከአያትሽ ሌላ ልዩ ዕጣ የተሰጠሽ እንደ ኤዲፐስ ሳይሆን እና ስትኖሪ ሰተት ብለሽ እየሄድሽ እየፈራሽም ይሁን እየደፈርሽም እና ድፍረትንም ጥንቃቄንም ውስጡ ደግሞ ገደል ከገባም ገደል ይግባ ጭምርም ይህን ሁሉ እና ሌላም ይዘሽ ተሸክመሽ አዝለሽ ስትኖሪው ይታየኛል መሽቶ በነጋ ቁጥር። እስከ አሳታሚነት ችግሮች ያን ሁሉ ችለሽ ተሸክመሽ አልፈሽ 5 6 7 ምርቃት ግሎሪየስ ግርማዊ ምሽት አልፈሽ እዚህ ደርሰን አብረንሽ የትም ያልደረስን ይመስልሻል አንዳንዴ? ወይስ ሌላ ሰው ነሽ? እሁድ ሲመሽ እቴውዬዋ ጽፌልሽ ከሰው የደበቅኩትን ስላጣሁት ይኸውልሽ እንደመጣልኝ እንደ እግር ረመጥ አንገብጋቢው ናፍቆትሽ ሰላም እንዲሰጠኝ ባልፈቅድለትም ከአንቺ መለየቱ ያደረሰብኝ ያልተለመደ ከበሉ በኋላ እጅ መታጠብ እጅ እንዳለኝ ብታውቂ። እስቲ እግዚአብሔር የነጻነት ያሳይሽ። እንጀራውን ቆርሶ በወጥ ሲያጎርሰኝ የሚታየኝ ያንቺ ትንሽዬ እጅ ሊቃውንት ደባትርንም የሚያስገርም እጅ ሳይሆን ያ ሁልጊዜ የማይወጅ ቀኑን አውቄ ያንቺን ናፍቆት ምኞት ተጎናጽፌ ወደ እንቅልፍ ስንሳፈፍ የሚከተሉት ሲያጅቡኝ ያኔ ዘምዘም ውሃዬን እየጠጣው ዋናው ሰላም ለኪ ውስጤን ያበራው ፈገግታሽ ከረጅም ጸጉርሽ ጋር የውበት ጨረቃ ሆንሽልኝ እስከ ወዲያኛው። ከልብ እንደምትወጂኝ ለራሴ እርግጠኛ ስለሆንኩ ራስሽ ነሽ ቀስ በቀስ ያረጋገጥሽልኝ። እንኳን እስከ ዛሬ እስከሚቀጥለው ወር ባትመለሺ ተመችቶሽ ነው ብዬ ስለማምን ደስታዬ ደስ እያላት መሆኑን የሚዬ ማርያም መቀነት ውበት ይመስክርልኝ። የብቻሽ እኔ ራሴ ስብዓት ለአብ። እኔና እመቤቴ ሁለት ዩኒቨርስ ለየራሳችን እንኳን ተገናኘን። እንኳን ምዕታት የታመቀባቸው ዓመታትን ኖር ናቸው። መኖር መሥራት ወዘተ ስለ በታተነሽ የዘነጋሻቸውን አንቺዎች ላስታውስሽ። አብረውኝ እየኖሩ ይህንን ጤነኛ ቄንጠኛ እኔን የፍቅር ብርሃንና ሙቀት እየሆነለት የሚያኖሩትን እንደ መጽሐፍ ምዕራፍ ማውጫ ፈርስት ፔጅ እነው የቤተሰብ ጠባቂ ከራስ ቀጥሎ መሆኑን አንረሳም። ስለዚህ ያከበሩ ማዘዝ አዛዥ ኮንክሉዥን። ይሄ ሁሉ እንደተጠበቀ ሆኖ ፓተርን ትላንትን ስናይበት ልክ ነገ በዚያው ፓተርን ይቀጥላል ካልነ ልማዳችን ሸወድነ። ምክንያቱም ለእኛ ነገ ድፍን እንቁላል ናት፣ እኛ ተሰባሪ እንቁላሎች እና መወለድ መሞትን አሳዝሎን እስካሁን በታምር እንደተጓዝነው
ሞት ሌላ ልደትን አዝሎ እየጠበቀን ቢሆንስ? ፋይናል ኮንክሉዥን ለሶቅራጥስ ድንግሏ ነቢይ፣ አዋቂ፣ ከሁሉ በላይ እሱ ነው ብላ መሰከረችለት። All I know is that I don't know most final conclusion አለ። ጳጳሱም ሆኑ አነስታይንም ሆነ ጃ ራሳቸውም ቢሆኑ እችን ሐቅን እነግራቸዋለን በሌሉበት የሰው ሁሉ ዕውቀት ተጠራቅሞ የሕይወትንና የሞትን ምስጢር ማወቅ ይችላል ማለት አንድም የአይጧ ጅራት ናት አይጢቱን ስለምታውቃት ወደ አፈቀዳት የምትነዳት፣ አንድም ባሕርን ወደ ገንቦ ቀርተን ጭላጭ እንኳ ሳናስቀር እንደማጋባት፣ አንድም ድምፆችን ሁሉ ሰምተን አንዲት ዜማ ውስጥ እንደማመቅ፣ አንድም ወዘተና ወዘተ ከወዘተ ጋር ምን እየሆኑ እያረጉ እየቃዡ እየጸደቁ ምናምኑ መቼም ዝንፍ ሳይል absolutely irrevocably and blindly I can see the birth and days of the lightning and thunder ብሎ ውስጡን እንደሚፎክር አይነ ስውር ወይም እኛ ሦስታችንና አይመረመሪው። ሃሌሉያ አሜን። ከብደቴ ጋር ልስቅ እንደገናም ሊገርመኝ እያየሁትም እያመንኩትም ደፍሬ ማመን እስኪያቅተኝ ያን ያህል አበድኩ። ባለፈው ከእብድነቱ ጋር በሚመጣው ምን ሌላ እብደት ታበሪልኝ ይሆን? አማን እብለክሙ አብረውኝ ከሚጸድቁ ይልቅ አብረውኝ የሚያባብዱ በእንትን ዘፋን ላይ ይቀመጣሉ። በወዘተ እህት ወዘቶች ጭን መሃል ቀልጠው በነው ይጠፋሉ። እኔን ያጥፋኝ ልጥፋላቸውና። እንዲያም ሆኖ የወጋ ቢረሳ የተወጋ አይረሳም። ጦሩ በቅባት የሚያንጸባርቅ ቢሆንም ጥያቄ በዚያን ሰዓት ኮረንቲ ነበረ ወይስ ፈገግታሽ ነበር ያን ሁሉ ያሳየኝ? ወደ ቆላ ወርጄ የማየው ብርሃን ግን ከለሩ የምሽት ፀሐይ ደመናዎቹን የምታለብሳቸውን ድምቀት ይበልጣል። ችኛዋ ግን ከነ ሙቀቷ ዛሬ ሐሙስ ይድረስ ለምዬ ማዬ ማ ድቡልቡሌ የተላከ ከአባ ድቡልቡሌ በምኞት አብረን ያድቦለቡለን አድቦልቡሎ ያተቃቀፈን አሜን። ስታቅፊኝ ደግሞ ከዚህ በፊትም ጠቅሼልሻለሁ ወይስ ላንቺ ለራስሽ ወይስ ውስጤ ላለሹ የምኞቴ አንቺ? ሰው ከፋኝ ብሎ ለምን መሞት ይመኛል? ወይስ ውስጤ ላለሹ የምኞቴ አንቺ? ሰው ከፋኝ ብሎ ለምን ሞት ይመኛል? ደንጊያ ተንከባሎ ማረፊያ ያገኛል። ሰው ቸገረኝ ብሎ ከፍቶኝ ሳይሆን የሔዋን የማርያም ልጅ ፈጣሪያችን የማናውቀው እንዲልክልኝ ውስጤ ሳያውቀው የውስጥ ውስጤም ሳያስበው አንቺ እንድትመጭልኝ ስጸልይ ዓመታት አልፈው ብቅ አልሽልኝ። ጠይም ፊትና ብርሃን ፈገግታ እንደ በራሁ አለሁ እማዬ። ትላንት ከትላንት ወዲያ አምና ካንቺ ጋር ስሆን አገርም ዘበንም ጊዜም የለም አንቺ ብቻ እና እኔ ተንበርክኬ ሳፈቅርሽ። ሰኞ ጧት እምዬ የኔ ብርሃን የኔ ነጻነት ካይመረመሬው ተልከሽልኝ ነፍሴን ድጋሚ ከፈጠርሻት ወዲህ ሁልጊዜ በሌለሽበት በናፍቆት በምኞት የምጠብቀው ይሆንና መታ ትነግረኛለች እያልኩ ልቤ እንደዚያ የአፍሮዳይትን ዳሌ በስርቆት ጨረፍ
አርጎት እንደኔ የአማልክቱ እንግዳ ሰውዬ እንትኔ ነፍሴ ቆሞ ስጠብቅሽ ትመጫለሽ። በፍጹም እኔ ያላሰብኩት ቀን ኖሯል ያሳለፍሽው። ካሰብኩት የበለጠ አስደንጋጭና አስደሳች ነው ደግሞ ሁል ጊዜ። ዛሬም እነሆ እንደ ሸርሎክ ሆልምስ በሎጂክ ሳስበው ባለፈው እዚያ ፖስታ ቤታችን ለሁለት ስትለኩሽን ያሳለፍናቸው ሰዓታት፣ አቤት አንቺ ላፍ ጎደስ መላው ገጽታሽ እንዴት ነበር የሚያበራው! ዐይኖችሽ ደግሞ በተለይ እያንቦቀቦቁ። እሱ የሚያወራልን ጂኒየሱ ሦስተኛው ባልሽ ላንቺ ከእኛ ጋር ነው። ከዚያ ሸኝታችሁኝ ሄዳችሁ ለስንት ቀን ታምቆ የቆየውን መፈቃቀድ በመተቃቀፍ ስትወጡት ኤግዛክትሊ ኮንትራሪ የመሆኑን መርዶ ድንገት ጣል ስታረግብኝ ወደዚያ ሁሉ አልሞ አነጣጥሮ የነበረው የኔ ኤነርጂ ወደ ሳቅ ፍንዳታ ተለወጠ። ስለዚህ ሰብጀክት በርጉሰን ስለሚባል ፈላስፋ እናወራለን። ኢላን ቫይታል የሕይወት እመርታ። እንደማላስበው ይሆናል መቼስ። ሳስበው ግን እሁድ ከምሳ ሰዓት ጀምሮ አብራችሁ ውላችኋል። የእሱም ሱባኤና ስለት ያንቺም ምኞት ተሰካኩ እያልኩ በተለመደችው ስህተቴ ተነብያለሁ። ትላንትና እየተቆነጠነጥኩ ሁልጊዜም የናንተው እምዬ ብርሃኔ የዓይኔ አበባ ቀደም ደውለሽልኝ ከተረጋጋው በኋላ እየጻፍኩልሽ ከሰዓት ወደ 9 እመጣለሁ ብለሽኝ ከዚያ ሰዓት ጀምሮ መጋረጃውን ከፍቼ ስጠብቅ ስመለከት ራሴን እየታዘብኩት ከላይ ነጭ ነገር የለበሰች አጭር ሴት ስትመጣ በፊት ለፊት እስክታልፍ ባይኔ እከተላታለሁ። እርግጠኛ ለመሆን ክርስቲያን ተስፋ አይቆርጥም። አሁን ደግሞ ስቀጥልልሽ ስመጣ እነግርሃለሁ አልሽኝ። እነግርሃለሁ ላይ የናፍቆት የፍቅር ተስፋዎች መተማመኖች እየገነባው ያልመጣችሁ ለእኔ የሚበጀኝ በገነት ዙሪያ ገነት የሚሠራልኝ በቀኝ የለም ኔቨር ከአንዱ ዕድለኛ ጋር እየኖረችው ይሆን ወይስ ፈጠሬው? በፍጹም ማወቅ አልችልም። እምዬዋ ሆይ ፍቅሬና አምላኬ ሆይ ዛሬ በስልክ ድምፅሽን ስሰማ ቀኑ ድጋሚ ነጋልኝ። ገና 4-5 አረፍተ ነገር እንደተነጋገርን ተአምራቱን አፈነዳሽብኝ። ወደ እኔ ልትመጭልኝ ያውም ወዲያው። ከዚያች የፍቅር አምላኬ ባንቺ ድምፅ ይህን የምሥራች ከነገረኝ ደቂቃ ወዲህ እንደ ጋልኩ እየነደድኩ እገኛለሁ። አንቺም አማልክቱም ተመስገኑ። ፍቅሬ ናፍቆቴ ሆይ ያንቺዬ ፍቅር ይህን ያህል ተአምር ለመሥራት ሥልጣን አለው። እንዲያም ሆኖ እናቴ ነሽ። ያንቺ ዩኒቨርስ የውበትና የፍቅር የመስጠት የተባረከ የተቀደሰ የሚዳስስ አምላክ ይህችን የኔን አምላክ ወደ እኔ መላክን በተመለከተ በስተቀር አንቺ የለሽበትም። ሲፈጥሩሽ የፍቅር ዕንቁ አርገው ሲሰሩሽ አልነበርሽበትምና ምንም የሚያኮራ የለበትም። ይህን ጠንቅቀሽ እንደምታውቅ ያውቃለሁ። ስንተዋወቅ እንተቃቀፍ። እንግዲያማ ስለምንስ በምን የተነሳ አስጣፍኩልሽ? ለፍቼ ጥሬ ግሬ ዳክሬ ቁልቢው ድረስ በጉልበቴ ተንፏቅቄ ባተረፍኩት አርቆ አስተዋይነቴ ሸይጣንን ቀድሜው ሊፈትንሽ እንደሚመጣ ላስጠንቅቅሽ ብዬ ነው። ያልተጠነቀቀ ተሰነጠቀ ሳይሆን አንዳንድ ጊዜ 2 4 ሆነን ስንገናኝ የተቀረው ራእይ ዛሬ ሊነገር አላሰኘውም። ቅድስት ሆይ ስወድሽ እኔ ካህንሽ ጧት ምርጥ ዕጣን ማጨስልሽ
አንድ ቡስጣ ውስጥ ከዛሬ በፊት ትመጫለሽ ብዬ ስጠብቅ ስትቀሪ ያኔውኑ በሚቀጥለው ታነብኛለሽ፣ በናፍቆት ስጥፍልሽ ወዘተ። ዛሬ እሁድ እነሆ ሌላ ደብዳቤ። ምንም ያህል ናፍቆትሽ እያስቸኮለኝ ስጠብቅሽ ብትቀርብኝም ለራሴ ዛሬ ባይሆንላት በሚቀጥለው ይሆንልኛል እላለሁ እንጂ ለጥቂት ትንሽ ሚጢጢ ጊዜ ሽምቅቅ ይላል እንጂ እኔ ውስጥ ያለው ፍቅር ያሳበደው ጎረምሳ ካንቺ ፈገግታ ብርሃን ጠንፍ የለው አድማስ ውስጥ ስጋሽ በሌለበት አንቺ ባለሽበት ሁልጊዜ እንደ ጸደቀ በሚቀጥለው እኛ ባላቀድነው ሰዓት ብቅ ብለሽልኝ እንደ ፀሐይ ልቤ ውስጥ በብርሃንም በሙቀትም እያለ ነው አሁን ስጥፍልሽ። ያን ያህል ነው አንቺ ውስጤ ሺህ ሴቶችም ሺህ እናቶችም ሺህ ቁጥር ሳይሆን ግጥም ነው። ሺህ ናፍቆቶችም አይቼሽ ስላለምሽም ሺህ የደስታ የፍንድቅድቅ ብርሃናት በልቤ የነበሩት ለካ ያቺ ወይን ውስጥ ጨረቃ ሲበራላቸው ስወድሽ 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 አሜን ላሁንና ለዘላለም። ነገ የራሷ ጉዳይ። እምዬ ይህን ስናነብ የአበውና የእመው እና ያጎተው እና ያክስተው ሐቅ ወይም እንትን ነገር ቢበዛ ባሕያ አይጫንም። ጲላጦስ በእግሩ ጣቶች እንደ ጣፈው ወንጌል ያህል ክብደት ሊኖረው ይችል ነበር ቀይ ቀለሙን ባላበዛ። ዛሬ ዓርብ ጨረቃ ወይንዬ ስትመጣ ተወዳጅ ስትሄድ ተናፋቂ ለእኔ ደሞ ሄደሽ እየናፈቅሽኝ አቤት ናፍቆትሽ ሲመቸኝ ስወደው የተቀደሰ ሰንበት መተሽ በቅ ስትይልኝ ፈገግታሽ ውስጤን ሲያበራልኝ ያን ያክልም እንጂ ናፍቆትሽ በሌለሽበት ስትናፍቂኝ ግን ናፍቆትሽ ነው ውስጤ ብራ። ዛሬ እሁድ ሌሊት እምዬዋ ባንቺ ምቾት ልማድ ለእኔ የምታበረክችልኝን ዕለታዊ ገነቶች ልማድ እንዳያዝግብኝ በሌለሽበት ልንገርሽ። እስከ መጨረሻ ግልብጥብጥ እንደ ጓንቲ ነፍሴን አይተሽ ሽንኩርት ቢልጧት ሽንኩርት እያነሰች ይበልጥ የሽንኩርት ነፍስ እየሆነች ነፍሴ ዓይንሽ ውስጥ ገብታ ጠፍታ እንደምትቀር ሁሉም ተጠራቅሞ ተጨምቆ እኔ ራሴን በማየትና ከነ ፍሩድ ንባብ ጋር ሆን ብዬ በምኞትና በድርጊት በሕልምና በውን በሴት ኢንቲዩሽን በቀጥታ ደርሰሽበት ነፍስሽ እንደ ነፍሴ ሳታውቅ መኖር የጀመረችበትን ሕይወት እስከ መጨረሻው አድማስ እስከ መጨረሻው ጥልቀት ካልሄደችው ካልኖረችው አይሆንላትም። አንቺን ሳይሽ ደግሞ ነፍስሽ እንደ ሕያው ዛፍ ቅርንጫፎች ስታበቅል በየተራቸው ቅርንጫፎቹን ትኖሪያቸዋለሽ። ምናልባት በጸሐፊነት ቅርንጫፍሽም ትሄጅበት ይሆናል በሚል እኔ ጠያይቄ በማወቅና በመኖርም አንቺ ኖረሽ የደረስሽበትን በጭንቅላት በማሰላሰልም ከያቅጣጫችን እኩል ደርሰንበት በጋራ የኖርነውን በቃላት ላስፍርልሽ። ድለኛ በመሆናችን የኖርነውን በመጻፍ ወይም ኖረነው ላለመጻፍ እንደ ፍላጎታችን ስለምንችል ብትጽፊ ኢንፍራስትራክቸር ማለት እንደ መሠረት አርገን እላዩ ግንባታ የምንቀጥልበት መኖር እውነቷን ነው የራሳችንን ምናልባትም የብቻችንን እውነቷ ደግሞ እኛ ነን። በቀን ውጣ ውረዱን የምንኖረው በሕልማችን ስንኖርም የቀኑ ዓለማችን የለም። ቀን ስንኖርም በሕልም የኖርነው ራሱን የቻለ የራሳችን የየግላችን እንደ ቆዳችን የሆነ ዓለም እንጂ የሌላ ዓለም እንዳልሆነ አረጋግጠን እናውቃለን። እጆቻችን የሚሰሩትን ብዙ ተአምራት እነሱ አያውቁም። ኢት ኢዝ
all in the mind። ሕልሙንም የሚኖረው እውነታውንም የሚኖረው ማይንድ ነው። እነሆ ነፍሴ ለዚች አይነት ካንቺ ጋር በሥጋም በነፍስም መዋሃድ ነው የምትኖረው። በነጋ ቁጥር ዛሬም ኤክስትራ ተጨማሪ ገነት እንደተለገሳት በመገረም ነው የምትገነዘበው። የበዛ እንደምትወጂኝ እርግጠኛ አድርገሽኛልና ወላሂ። ከልደት በኋላ ሰንበት፣ በንጋታው ምሽት። ያቺ ልጅ በውበት ውስጥ ውበት፣ በዚያ ውስጥ ውበት እየሆነችብኝ እየሄደች ነው። ዛሬም እንደ ሁልጊዜ ተአምራዊ ውበት ነው ለእኔ የሚታየኝ፣ ለእሷ የማይታያት ራሷን ማየት ባለመቻሉ። የራሱን ሎተሪ አይኑን ጨፍኖ አወጣልኝና ሲፈጥረኝ ልክ በመጣሽበት ሰዓት አሁን ተመልሼ ሳየው የገነት ሎተሪ ደረሰኝ። all my wealth for one day of life, Queen Elizabeth the First last word። እኔ ደግሞ all my wealth for yesterday, all myself for yesterday። እኔ አንቺ ወንድም ግን all my universe for yesterday። እኔ ደግሞ አያልቅብኝም ይለኛል ያ ራሱ ባይኖርም ለእኔ ሲል የሚኖርልኝ ፈጣሪ። ትላንትናዎችህን አበዛቸዋለሁ፣ ከትላንቱ ትልቅ ጥልቅ ወደ ጥልቀት፣ እስከ ወደፊቱ እስከ ማን ያውቃል እንደ ዛሬ አምረሽ አታውቂም። ቅድስት ቀዳሚት ሰንበት ሌሊት 8 ሰዓት ኪዳንዬ። አብሬሽ ውዬ መጥቼ ሳስታውስ ቀሰቀስሽኝ፣ ወይም ደስታን ስታመነጭልኝ ስጠጣው እንደዋልነው አይነት ነፍሴ ውስጥ ያለችው አንቺ የምጽፈውን የበቃው መስሎኝ የነበረውን ተጽፎ ሳይሆን ታስቦ የበቃው እንዳልበቃው አሳየችኝ። ኪዳኒቱ እንዴት እንደምቀጥለው ነገረችኝ። ጠጥቼ ስለሆነ ነገ እንዳይጠፋብኝ ኖትስ ጻፍኩ እንደሚከተለው። እማሆይ ጸዳለ ማርያምና ጓደኞቻቸው። እሁድ ማታ 3 ሰዓት እችን ጥፌ ለፍቅር አድባርማ ከመጣፌ በፊት ዕጣን አጭሼ በልቤ ውስጥ አሁን ትዝ የሚሉኝን ከይሲ ወይ መጥፎ ወይ ደባሪ ድብርታም አጋንንትና ሐሳቦች አባሬ ስመለስ ነው እያልኩ ለራሴ የምዬ የኔ ውበት፣ የኔ ደግነት፣ የኔ ፍቅር፣ የኔ ሕይወት፣ የኔ ወጣትነት፣ እኔና አንቺ እኮ ሰው ሳያውቅብን መለስተኛ ተአምራትን ሰርተናል። ትናንት አንቺ ታመምሽ፣ እኔ መጥቼ ሳይሆን አንቺ መተሽ ጠየቅኩሽ። በታክሲ የመጣች በሽተኛ ሳጫውት ሻል እያላት ሄደ። ይሄ ሲታየኝ ተመስገን ብያለሁ። ሁለተኛው ተአምር ትላንት የሠራነው እነሆ ከእኛ ጋር ልትመጪ እያልን ከሸኘውሽ በኋላ ሳስብሽ እኔና ራሴ ሲነጋገሩ ሰማኋቸው። እኔ አሁን ሞት መጥቶ ከእሷ ጋር ቁጭ ብላችሁ ስትጫወቱ ከሁለት አንዳችሁ መሞት ይኖርበታል። ምርጫው የእናንተ ቢልህና ብታምነው ምን ትሆናለች? ታረጋለህ? ራሴ አንዳች ሳላመነታ ሞታለሁ፣ እሷ ትኑርልኝ እንጂ። ቆይቼ ራሴን ጠየቅኩ። ከመቼ ወዲህ ነው ያጋፋሪ እንደሻው ነፍስ ቀድሜ ልሙት ለማለት የቻለችው? ወልጄ የልጅ ልጅ ካየው በኋላ የተፈጠርኩበት ተልእኮ ተፈጽሟል ብዬ ውስጤን አምኜ ይሆናል። ይህ እንደተጠበቀ ሆኖ ጠባቂ የለውምን ካንቺ ፈንታ ልጄ ኩኩሻ ጋር ብንሆን ኖሮ ንብረት፣ ገንዘብ እከፍላለሁ፣ ያለኝን ሁሉ ዋጋ ካወጣ ስሜንም ክብሬንም እሸጣለሁ። ልሞትላት ግን ብሞክርም አልችልም። ተጨንቀሽ ሳይሽ ጊዜ ከዚህ ከጭንቀቷ ላውጣት ብችል ሌላ ቀን ላላያት እፈርማለሁ፣ ግድ ከሆነ እያልኩ ነው
የናፋቂው ናፍቆተኛ ሐዋርያ የስብዓት ለአብ። ወደፊት የሚለቀቅ ነጠላ ዜማ አንቺ ድርብ ኩታ። አንድምታዬ ነሽ አንድምታዬ ነሽ አንድምታዬ ነሽ አንድምድምታ ወዘተ ገና ዛሬ አርታኢ አነ ውእቱ ጸጥ ብሎ ያዳምጣል። አንድምድም ጤዛ መሳይም ባይነሽ እዚህ ቅዠታም ዓለም በመፈጠርሽ የማለቅስልሽ በቄሳር ኔሮ ቅኝት የኔ እመቤትም የእመቤቴ ጌታ በመሆኑ የኔ የጌታ ጌታም የቅዠቱ ዋና ገጸ ባሕርያት ተምሳሌትና ናሙና በመሆናችሁ እንዲሁም ከምትለያዩብኝ ብፁዕ ሞቴን ለመምረጥ የምጣጣር የምዳክር የምንፈራፈር በመሆኔ የሰራዊት ጌታ በአዳምና ሔዋን እንድትቀናጁ ሮሚዮ ኤንድ ጁልየት ሆናችሁ በእኔ የጾም ጸሎት የእነሱን እንቅፋት ተሻግራችሁ ሦስትም ድም 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 አብርሃሙ ሥላሴ የረሳኋቸው እንዳይመስላቸው አራትም ድም በጉራጌ ቅኝት ይሄ ሁሉ ሁለታችሁም ናፍቃችሁኛል ለማለት ብዬ ልደመድም ድም ነበር የሚጨመረውን ጨምሬ ልደምድመው 3 ዓመት በተከታታይ ዞን ሎተሪ ቲኬት በ10 ብር ገዝቶ ዚታዎ ደረሰው። 2ቱ ሲደርሱት ተመስገን ሲል ቆይቶ 3ኛው ሲደርሰው ጊዜ 3 ሰላምታ አንዱ ለነገር ነው አለና ጨርቁን ጠቅልሎ አበደ ይላል። ጨርቁን እንደለበሰ በፍቅርሽ አበደው በደው በደው ወዘተ። ይድረስ ለናርሲሳ የዛሬ ሪኢንካርኔሽን ፍቅረኛዬ የተላከ ከቀድሞ ኢንካርኔሽን ሥጋ መልበስ ናርሲስ ጋር። አማልክቱ አንቺን ልከውልኝ ለገዛ ጉዳያቸው ካቀናጀን ወዲህ አላህ ያውጋል፣ እኔ ያውጋል፣ ሌላ ሰው ያውጋል ሆነ። ጠዋት ስነቃ በረከቶቼን ስቆጥር እቆይና ከ40ዎቹ ዕድሜ ወዲህ እና በተለይ ካንቺ ጋር እየኖርኩ ጠዋት ስነቃም መሽቶ ስተኛም ካንቺ ጋር ከሆነ ወዲህ ሲያገኙኝ ዕድለኛ ነህ፣ የሰው መውደድ ተሰጥቶሃል የሚሉኝ እየበዙ ሄዱ እና ገባኝ። እውነትም በተለይ የተሰጠኝ ያንቺ መውደድ ሆኖ አገኘሁት። ሳይታወቀኝ ስትጠብቂኝ ትቆይ ወይ ትሰነብችና ዘግይቶ ይታየኛል። ምን ይታየኛል? አንቺ በስንትና ስንት ዓይነት እየወደድሽኝ እንደምትጠብቂኝ፣ አንቺን ባይልክልኝም በራሱ ምክንያት እንደሚጠብቀኝ እያወቅሽም ናርሲሳየዋ አንቺ ሳላውቅ ስመኝሽ የነበርሽ አላህ የላከልኝ ጠባቂ ነሽና አሳታሚ ገና ከመሆንሽ የሚታተመው ምንድን ነው? የማን ነው? እኔ አንቺው ዘራፍ! እርሱ በራሱ ጣጣ የበዛበት አሳታሚ። ከዚያ ማጥ አንቺና ሄኖክ እንዴት እንዳወጣችሁኝ! ስንት የሆነና ያልሆነ መናደድ፣ መቀየም፣ መጨለም እየቻልሽ ከዚያ ማጥ ካወጣችሁኝ በኋላስ ይሄ ሁሉ የሥራ ጣጣ እየተካሄደም ቤትሽን ማስተዳደርሽን፣ ጎረቤታችንን በባህላችን ማስተናገዱን ችላ አላልሽም። እናቴ ነሽ ጨረቃ ወይንዬ። እስካሁን ስኖር ከሸኛዎች ሰዓት፣ ደቂቃ፣ ሰከንድና ማይክሮ ሰከንድ አንስቶ ብቻዬን ለመሆን በቻልኩ ቁጥር ያችኑ እስከ ዛሬ ለአቅመ አዳም ከደረስኩ ወዲህ ከሴት ጋር ከኖርኳቸው ሰዓታት ሁሉ
ሁሉ ልቃ ሞቃ የፍስሐ የደስታ የፍንዳታ ጉልላት ቁንጮ ሰማይ መንግሥተ ሰማያት የሆነችልኝ ሰዓት ያቺ ብቻዬን ስሆን ከኔ ጋር ስለ እሷ ሳወራ ናፍቆት ይባላል 1000 ሪፕሌ ትውስታዬ ውስጥ ላስት ታይም አየሽ እንግሊዝኛችን ሲትረፈረፍ ልንወጣ ስንል ቦርሷን ስትፈታትሽ አንድ ጎረምሳ ብቅ በጉርድ ፎቶ ማን ነው ይሄ? ጓደኛዬ ነው። የትኛው? መጀመሪያው ወይስ ሁለተኛው? ሁለቱም አይደለም፣ ሌላ ነው። ደነገጥኩ። ሞቅ አለው የማቀፍ ወንድነቴ። ሌላም አለ እንዴ? ሌሎች አሉ። ጋለ ያ ወንድነቴ። ስንት? ብዙ። ነደደ፣ ፈነዳ። ቁጣ በሁለመና የተሰራጨ የምፈነዳ መሰለኝ። እያየሁሽ ስለነበር አመንኩሽ። ወደ ቤትሽ እስክሰኝሽ ጊዜ አመንኩሽ። ከተለየሽኝ በኋላ ግን ከየት አምጥቻ አምናለሁ? በሚቀጥለው ስንገናኝ ግን ይህን ካነበብሽ በኋላ እያየሽኝ እውነት ነው አይዞ ካልሽኝ አምናለሁ። በይኝና ሞክርኝ እስቲ። ዕድሉን ለግሽኝ ፍቅሬዋ፣ ብርሃኔዋ። ሙሉ ቀን መለሰን እጠቅሳለሁ። ምናውኔ ቻይኝ እንዳመሌ እኔ ሁሌ ብቻሽ ብቻ አንቺ ሁሌ የብቻዬና የሌላ። አሜን። ስብሐት ለአብ። ዛሬ ሐሙስ ሌት እማ ድቡልቡሌዋ። እንደምታውቂኝ ቀናትና ቁጥራት ማባዛት መደመራት ይጠፉኛል። የማትጠፊኝ አንቺ ብቻ። እንግዲህ ብዙ ዓመታት አብረን ብንኖርም እንኳ ኢንሻአላህ 1000 ዓመት ከጥቂት ዘላለም ቅጽበታት ይሁንልኝ ከብርሃንማ ፈገግታማ ፈቃድሽ ጋር። ልቤ ውስጥ ያለውን ገና ድሮ ነግሬሽ ስለሆነ የቀረኝ ቀኔን እየጠበቅኩ ስትመጭልኝ በደስታ ልቤ እየተፈነቀለ ሳለምሻለሁ። መሳለም እንጂ ሁሌ እንደ ቤተ መቅደስ ሌላ የምሰጥሽ የለኝም፣ ሌላ የምትሰጭኝም የለሽም። እኔም ፈልጌ አላውቅም። ያቺ ሌላ ያልሆነች አንቺ ብቻ ሁልጊዜ የምትሆኛት በናፍቆት ነፍሴን ስለምታጠፋው ያቺ በጊዜ ብትመጣም ሁሌ የምትዘገይብኝ እማዬ በሌለችበት ጠርቻት አቆላምጫት አቅፊያት ተንበርክኬላት ከምተዋት ለራሴ በርቀት እጥፍላታለሁ። እስካሁን እንዳነበብሹ ለእኔ እንዴት ደግዬ እናትዬ መሰለሽዬ። ዛሬ እየጻፍኩ ዛሬ ካልሆነላት ነገ ትመጣልኛለች መጣለሁ ብላለች። ወይስ ምኞቴ ፈጥሮ ተስፋ ተከለብኝ? ወይስ ምን ያልኩ በባዶ የማስታውስ ጓዳዬ ስንጎዳጎድ ስደናበር ስልክ ተደወለ። አነሳሁት። ያንቺዬ ድምፅ። ወዲያው ረጋው፣ ሰከንኩ። ድምፅሽ ውስጤን እያማሰለው ቢሆንም እንግዲህ ነገ ዓርብ መንገዱን ሳያልውልም ቅዱስ ጋር ውልና ምናልባት አብረን እንደውልልሻለን። ለማንኛውም ቅዳሜ እንደምትመጭልኝ ስለማውቅ ሰላም፣ አብሽር ወምቋ። በምቹ ኑሮዬ ውስጥ ምቾቴ እምዬ። ሌላ ቀንም እንዲሁ ባዶ ስሆን የሙጥኝ ለማለት ወረቀት አውጥቼ ጽፍልሻለሁ። ያንኑ በሺ ባይነትሽ እስከዚህ አንብበሽኛል ብዬ አምናለሁ። ለዚህም አመሰግንሻለሁ የኔ ለጋስ ጠንፌለሽዬ እማዬ ናፋቂ ልጅሽ